ድንግል ሴት ጋር ግንኙነት ማድረግ ስንፈተ ወሲብ ሊያስከትልብኝ ይችላል። የነገር ብዙ አይነት ወንዶች የሚያስቡት ነገር ነው። ሴቶች ኤክስፒሪየንስ መኖራቸው ግንኙነት ላይ ያለውን የወንዱን ብቃት መወሰን ይችላሉ ወይ? ከድንግል ሴት ጋር ግንኙነት ማድረግ በተለያየ ምክንያት ስትረሱን ይጨምራል። አንደኛ ኤክስፒሪየንስ የላትም፣ የመጀመሪያዋ ነው። ስለዚህ በተቻለ መጠን እሷን ለማስደሰት ትሞክራለህ። ሁለተኛ ደግሞ ህመም ሊፈጠርባት ስለሚችል ያ ህመም እንዳይሰማት እና እንዳያማት ለማድረግ አንተ ኤክስትራ ስትረስ ሊፈጠር ይችላል። ሶስተኛ ደግሞ አዲስ ስለሆነች በግንኙነት ጊዜ የተወሰኑ ነገሮችን ልትረዳ አትችልም። ሜቢ ግንኙነት ላይ የማስደሰት ወይም ብዙ ስራው አንተ ላይ ሊሆን ስለሚችል ኤክስትራ ስትረስ አለው፣ ኤክስፒሪየንስ ከሆነች ሴት አንጻር ማለት ነው። ድንግል ሴት ጊዜ የሚመጣ የስንፈተ ወሲብ የብልት አለመቆም ችግርም ሆነ የቶሎ መጨረስ ችግር ሳይኮሎጂካል የሆነና እዛ ጊዜ ያሉ ስትረስ የሚፈጠር ነው እንጂ ድንግል ስለሆነች የሚዛባብህ ሆርሞን ወይም ድንግል ስለሆነች የሚበላሽብህ የነርቭ ነገሮች የሉም ማለት ነው። ቶሎ መጨረሱ በሆርሞንና በነርቭ ምክንያት የመጣ ከሆነ ድንግልና ኤክስፒሪየንስ አይልም። ሴቷ ምን አይነት ነው፣ ሲቹዌሽኗ ምን አይነት ነው አይልም ማለት ነው። በማንኛውም አይነት ሴት ላይ እየተደጋገመ የሚመጣ የቶሎ መጨረስና የብልት አለመቆም ችግር ነው። የዛኔ ሆርሞናችሁን፣ ደም ስራችሁን፣ ነርቫችሁ ላይ ያሉ ችግሮች ስላሉ እነሱን መርምረን መድኃኒት የምናስጀምርበት ሁኔታዎች አሉ። ማንኛውም የቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ስንፈተ ወሲቦች እየተቸገራችሁ ከሆነ ባዮ ላይ ያለውን ስልክ ቁጥር ተጠቅማችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ሁልጊዜ እጠብቃችኋለሁ። ባይ ባይ።